የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 7 ርዕስ የሕግ መወገድ። ኢየሱስ በሥጋ የሠራውን ሥራ የኀጢአት ይቅርታ ለማስገኘት እንደሆነ በመግለጥ የሚቆም አረፍተ ነገር ሁሉ ሙሉ አይደለም። የኀጢአት ይቅርታ በብሉይ ኪዳንም ይገኝ ነበረ። አምላክ ሥጋ ለብሶ ከመጣ ዘንድ አሁን ይቅር ተብልሃል በድጋሜ እንዳትሳሳት ከሚል ተፈጻሚነት ከሌለው የሙሴ ትምህርት ነፃ መውጣት አለብን። የሰው ልጅ ኢየሱስ በሥጋ እስከሚገለጥ ድረስ ያጣው የኀጢአት ይቅርታ ሳይሆን ኀጢአቱን የሚያስወግድለት አካል ነው። የሙሴ ሥርዓት ሰውን የሚያድነው በኀጢአት ምክንያት ከሚመጣው ውጤት እንጂ ከኀጢአተኝነት አልነበረም። በቅንፍ ዕብራውያን ምዕራፍ 10 ከቁጥር 1 እስከ 4 ከኀጢአት ውጤቱ መዳን ብንችልም ከኀጢአተኝነት ክስና ጸጸት መዳን ግን አልቻልንም ነበር። አሁን የሚያስፈልገን ኀጢአታችንን በመሸፈን ከመርገም የሚያድነን ብቻ ሳይሆን ኀጢአታችንን ከናካቴው የሚያስወግድልን አዳኝ ነው። በመጀመሪያው ምዕራፍ መጨረሻ ላይ እንደተመለከትነው በመጽሐፍ ቅዱስ ውስጥ ከ600 በላይ የሙሴ ሕጎች አሉ። እነዚህ ሕጎች በዋናነት የግብረ ገብ ሕግ፣ የክብረ በዓል ሕግና የመሥዋዕት አቀራረብ ሕግ በመባል በሦስት ሊከፈሉ ይችላሉ። አንድ እስራኤላዊ እነዚህን ሕጎች በጥንቃቄ ሲፈጽም ጻድቅ ይባላል። ይሁን እንጂ እስራኤላውያን በደስታ የተቀበሉት ሕገ መር ኑሮ የሞት ሰልፈኛ አድርጓቸዋል። በሰዎች ሕይወት ውስጥ መሠረታዊ ችግር የሆነው የሰው ልጅ ውሸትን በማመን ከሕግ በታች ራሱን ማሰሩ ነው። ከሕግ በታች ራስን ማሰር ራስን የማጥፋት ተልእኮ ነው። ምክንያቱም ከሕግ በታች ያለ ሰው ሁሉ ከኀጢአት በታች ነው። ከኀጢአት በታች ያለ ሰው ከሞት በታች ነው። መጽሐፍ የሞት መውጊያ ኀጢአት ነው፣ የኀጢአት ኃይል ወይም ምንጭ ሕግ ነው የሚለን ለዚህ ነው። በቅንፍ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56፣ ሮሜ ምዕራፍ 7 ከቁጥር 8 እስከ 11። ስለዚህ ኀጢአትን ለማስወገድ ከተፈለገ ሰውን ከሕግ አገዛዝ ነፃ ማድረግ ቀዳሚው ነገር ይሆናል። ክርስቶስ ኢየሱስ መስቀል ላይ ያደረገው ይህንን ነው። ኢየሱስ በሞቱ አማካይነት ሁሉንም አይነት ሕግን ደምስሶታል። ስለ ኀጢአት መንጻትና መወገድ ስናወራ በተዘዋዋሪ ስለ ሕግና ትእዛዛት መወገድ እያወራን ነው። ሕግን ከመንገድ አስወግዶታል ማለት የሕጉን መጽሐፍ አጥፍቶታል ማለት አይደለም። የሕጉ መጽሐፍ እስካሁን ድረስ አለ። እንዲያውም መስቀል ላይ ምንም እንዳልተፈጠረ እስኪመስል ድረስ የሕጉን መጽሐፍ የሚያስተምሩ ታላላቅ የክርስቲያን ሃይማኖቶች አሉ። ነገር ግን እውነታው መጽሐፍ ሕግን ከትእዛዛቱና ከሥርዓቱ ጋር በሥጋው ሻረ እንደሚለው ሕግ እንቅፋት እንዳይሆንብህ ሆኖ ከመንገድ መወገዱ ነው። በቅንፍ ኤፌሶን ምዕራፍ 2 ቁጥር 15 ሕግን ከመንገድ አስወግዶታል ማለት ሕግን በመፈጸም እንደሚጸድቅ የሚያምነውን አሮጌውን አዳማዊ አስተሳሰብና ሥርዓት በመስቀል ላይ ገድሎ ከሕግ በላይ ከጸጋ በታች የሆነ አዲስ ሰው ተፈጥሯል ማለት ነው። በቅንፍ ሮሜ ምዕራፍ 6 ቁጥር 14፣ ሮሜ ምዕራፍ 7 ከቁጥር 1 እስከ 4፣ ገላትያ ምዕራፍ 2 ከቁጥር 19 እስከ 21። ከሕግ አገዛዝ ነፃ ስለሆንክ አሁን ሙሉ በሙሉ የኀጢአትን መንጻት አግኝተሃል። በቅንፍ ዕብራውያን ምዕራፍ 1 ቁጥር 4፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 9 ኀጢአት ካንተ ጋር ማንነት ሆኖ መቆጠር እንዳይችል ሆኖ ከማንነትህ ላይ ተወግዷል። እግዚአብሔር በልጁ ሞት አማካኝነት በሰዎች ላይ በሕግ አማካኝነት የቆጠረውን ኀጢአት ይቅር ብሏል። በቅንፍ ሁለተኛ ቆላስያስ ምዕራፍ 2 ቁጥር 13። መጽሐፍ ቅዱስ ስለ ኀጢአት ይቅርታ ሲናገር የሚጠቀመው የግሪክ ቃል አፒሲስ ወይም በስር ቃሉ አፒኢሚ የሚለውን ሲሆን ትርጉሙ ከማንነት ማራቅ ወይም ከሰው ማስወገድ ወይንም ማንነትን ብቻውን ማስቀረት ማለት ነው። ይቅር ተብልሃል ማለት ከትክክለኛው ማንነትህ ጋር
ብቻ በእግዚአብሔር ፊት ተገኝተሃል ማለት ነው። እግዚአብሔር በእውነተኛ ማንነታችን ላይ ያለውን ማንኛውንም የተሳሳተ እኔነት ወይም ኃጢአት በክርስቶስ አስወግዶታል። ዳዊት በክርስቶስ አማካይነት ስለሚመጣው አዲስ ትውልድ ሲዘምር እግዚአብሔር ኃጢአቱን የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው እርሱ ብሩክ ነው አለ። በቅንፍ መዝሙር ምዕራፍ 32 ቁጥር 2 አንተ ይህ የተዘመረለት ትውልድ ነህ። መንፈስ ላይ እንደ ማንነት እንድትቆጥረው የሚሸነግልህ የተሳሳተ እኔነት ሁሉ ካንተ ተወግዷል። ስለዚህ ኃጢአት አይቆጠርብህም። በተመሳሳይ ዳዊት ምስራቅ ከምዕራብ እንደሚርቅ መተላለፋችንን በዚያው መጠን አስወገደ በማለት የዘመረው ትንቢታዊ መዝሙር ተፈጽሟል። በቅንፍ መዝሙር 103 ቁጥር 12 ይህንን እውነት ጳውሎስ እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም በማለት ያረጋግጥልናል። በቅንፍ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 19 እንዲሁም በሮሜ ምዕራፍ 4 ቁጥር 7 ላይ የዳዊትን መዝሙር በመድገም ያስቀምጠዋል። አይቆጠርባቸውም ማለት ምንም ሌላ ትርጉም የለውም። አይቆጠርባቸውም ማለት ነው። እግዚአብሔር እስካሁን ድረስ አንተ ኃጢአት ስትሰራ እየመዘገበ አንተ ጥሩ ስትሰራ እንደሚሰርዝልህ የነገሩ ሃይማኖተኞች ናቸው። ነገር ግን ኢየሱስ ነፍሱን ስለ አንተ ኃጢአት አሳልፎ ከሰጠበት ደቂቃ ጀምሮ ሕግ በሥጋው ስለተሻረ ኃጢአት በእግዚአብሔር ፊት አጀንዳ ሆኖ አያውቅም። ይህንን በትንቢት በደላቸውን ይቅር እላለሁ ኃጢአታቸውን ከእንግዲህ አላስብም ተብሎ እንደተነገረው ነው። በቅንፍ ኤርምያስ 31:31 ዕብራውያን ምዕራፍ 8 ቁጥር 12 ሞት አንተን ለመግደል ይዞ የሚመጣው መውጊያ ወይም ምክንያት ኃጢአት ነው። አሁን በክርስቶስ መከራ ለሕግ ስለ ሞት ኃጢአት ተወግዶልሃል። ኃጢአት ከሕግ ጋር ስለተወገደልህ ሞት ሰውን ማጥቃት የሚችልበት መውጊያ የለውም። ምናልባት ሌዋውያን የእንስሳ መሥዋዕትን አቅርበው ሲጨርሱ ሞት ሆይ የታለህ ማለት ይችላሉ። ነገር ግን ሞት ሆይ መውጊያህ የታለ ማለት አይችሉም። ኢየሱስ በሞቱ የደመሰሰው ሞትን ብቻ ሳይሆን መውጊያውንም ነው። አሁን ከአባት እግዚአብሔርና ከጳውሎስ ጋር በመተባበር ሞት ሆይ መውጊያህ የታለ በማለት ሞት ላይ መሳለቅ ትችላለህ። በቅንፍ ሆሴዕ ምዕራፍ 13 ቁጥር 14 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ሞት ላይ በሚገባ እንድትስቅ ይህንን በምሳሌ ልንገርህ። ተወልጄ ባደግኩበት መተሐራ ከተማ በሺዎች የሚቆጠሩ ሠራተኞችን በውስጡ የያዘ አንጋፋና ትልቅ ስኳር ፋብሪካ አለ። እኛ እንኖርበት በነበረው አካባቢ በተደጋጋሚ መብራት የሚጠፋ ቢሆንም የፋብሪካው መብራት ግን ፈጽሞ አይጠፋም ብል ማጋነን አይደለም። ምክንያቱም ፋብሪካው ስኳር የማምረት ሥራውን ያለማቋረጥ እንዲያከናውን የራሱ የሆነ የኤሌክትሪክ ኃይል አለው። የፋብሪካው የመብራት ኃይል ከሰፈራችን የመብራት ኃይል ጋር አንድ አይነት መስመር ቢሆን ፋብሪካው በአግባቡ ስኳር ሊያመርት አይችልም ነበር። ፋብሪካው በዓመት በሚሊዮን የሚቆጠር ማዳበሪያ ስኳር የሚያመርተው በዚያ እንዳይቋረጥ በጥንቃቄ በሚጠበቀው የኤሌክትሪክ ኃይል መስመር ነው። ምን እያልኩ መሰለህ? የኃጢአት ኃይል ሕግ ነው። እያንዳንዱ ኃጢአት በአእምሮ ውስጥ ከተሠራ ሕግ ይመነጫል። መጽሐፍ ኃጢአት ያለ ሕግ ሙት ነው ይላል። በቅንፍ ሮሜ ምዕራፍ 7 ከቁጥር 7 እስከ 9 ክርስቶስ ዕዳችንንና ሕግጋቱን በመስቀል ላይ ገድሎ ከመንገድ አስወግዶታል። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከነ ሕግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው። በቅንፍ ቆላስይስ ምዕራፍ 2 ቁጥር 14 ያ ከፍተኛ የኤሌክትሪክ ኃይል በሌለበት ቦታ የደቀቀ ነጭ ስኳር የሚባል ነገር እንደሌለ ሁሉ ሕግ በሌለበት ቦታ ኃጢአት የሚባል ነገር የለም። ኃጢአት በሌለበት ቦታ ሞት የሚባል ነገር የለም። አሁን አለመሞት በክርስቶስ ተገልጧል። በቅንፍ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 በክርስቶስ ምክንያት ሕግ ፍጻሜውን አግኝቷል።
መጽሐፍ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል በቅንፍ ሮሜ ምዕራፍ 10 ቁጥር 4። በኢየሱስ ሞት ትንሣኤ የኃጢአት ጉዳይ ከእግዚአብሔር የዙፋን ክፍል ውስጥ ጉዳይ መሆን አብቅቷል። አሁን ኃጢአት በሃይማኖት ገበያ ካልሆነ በስተቀር በእግዚአብሔር የዙፋን ክፍል ውስጥ መታሰቢያ የለውም። በቅንፍ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17። እግዚአብሔር የሰው ልጆችን በኃጢአት ምክንያት መቅጣት የሚፈልገውን ያህል ኢየሱስን ከቶታል። ክርስቶስ በእንስሳ ፈንታ ስለ ሰው ዘር ኃጢአት ለአንዴና ለመጨረሻ ጊዜ የቀረበ ዘላለማዊ መሥዋዕት ሆነ። በቅንፍ ዕብራውያን ምዕራፍ 9 ቁጥር 11። አሁን ኃጢአት ከመንገድ ተወግዷል። ጌታ በትንቢት እንደተናገረው የሰው ልጆች የጽድቅ ፀሐይ ወጥቶላቸዋል። በቅንፍ ሚልክያስ ምዕራፍ 4 ቁጥር 2። ፀሐይን ለአንድ ቡድን ማድረግ እንደማትችለው ሁሉ ጽድቁንም ለአንድ ቡድን ማድረግ አትችልም። በአዳም ምክንያት ወደ ምድር የገባው ኃጢአት በክርስቶስ በኩል ከምድር ወጥቷል። በቅንፍ ሮሜ ምዕራፍ 5 ቁጥር 17፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21። የሰው ልጆች የተሰጣቸው የእግዚአብሔር መልክ በመስቀሉ ሥራ ወደ መገለጥ መጥቷል። አሁን አዳም ወደ ሕይወት ዛፍ እንዳያልፍ ተብሎ የተቀመጠው ነበልባል ያዘለ ሰይፍ የለም። ምክንያቱም ከሕግ በታች በሆነ የራስ ጥረት ሰው ሊጸድቅ እንደማይችል ታውቋል። ማንኛውም ሰው በፈለገው ጊዜ ወደ እግዚአብሔር የመቅረብ መብት አለው። በቅንፍ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 እስከ 10። መጽሐፍ ከአቤል ደም ይልቅ የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል ይላል በቅንፍ ዕብራውያን ምዕራፍ 12 ቁጥር 24። እግዚአብሔር ቃይንን የአቤል ደም ከምድር ወደ እኔ ይጮኻል አለ። የአቤል ደም ከምድር የሚጮኸው ፍረድልኝ፣ ዝም አትበል፣ ቃይን ቅጣት ይገባዋል፣ እኔ ላይ ላደረገው የእጁን ስጠው በማለት እንደ ጮኸ በቃየል ላይ የደረሰበት መቅበዝበዝ ያስረዳናል። ነገር ግን በአንተ ኃጢአት ምክንያት የፈሰሰው ክቡሩ የኢየሱስ ደም ከአቤል የተሻለ ቃል ላንተ ይናገራል። ይህ የተሻለ ቃል ይቅር ተብልሃል፣ ክርስቶስን ለብሳል፣ ኃጢአት አይቆጠርብህም፣ በሕይወት ነግሣል፣ ኩነኔ የለብህም ይላል። በብሉይ ኪዳን ለአሮንና ለዘሮቹ ኃጢአትን በመሸከም ታርዶ እንደሚሞተውና ከሰፈር ውጭ ወደ ምድረ በዳ እንደሚለቀቀው ወይም እንደሚወገደው ፍየል ምሳሌ ክርስቶስ የኃጢአት ምሳሌ ሆኖ ኃጢአትን አስወግዷል። በቅንፍ ዘሌዋውያን ምዕራፍ 16 ከቁጥር 6 እስከ 10፣ ዕብራውያን ምዕራፍ 13 ቁጥር 13። የክርስቶስ ደም ዳግመኛ ስለ ኃጢአትህ እንዳታስብ ዘላለማዊ መሥዋዕት ሆኗል። አሁን የእግዚአብሔር ሙሉ ትኩረት ዘላለማዊ ደም ላይ ነው። ከሰው ደካማ ጎን በላይ የፈሰሰው ክቡር የክርስቶስ ደም በእግዚአብሔር ፊት ውጤት አለው። መጽሐፍ አሁን አንተ በእግዚአብሔር ፊት ኃጢአት የሌለብህ ዘላለማዊ ጻድቅ መሆንን ያውጃል። በአንዱ መሥዋዕት እነዚያ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። በቅንፍ ዕብራውያን ምዕራፍ 10 ቁጥር 9፣ ሮሜ ምዕራፍ 10 ቁጥር 14፣ ገላትያ ምዕራፍ 3 ቁጥር 25። እግዚአብሔር ባንተ ስህተት ሲበሳጭ እንደሚውል አድርገህ አታስብ። ሕግን መፈጸምና ለመፈጸም ለእግዚአብሔር ደስታና ንዴት ምክንያት የሚሆንበት አሮጌው ሥርዓት ተሽሯል። አሁን ሕግ የሕይወት ሚዛን አይደለም። ሕይወት የሚመዘነው እግዚአብሔር ላንተ ባለው ጥልቅ ፍቅር ብቻ ነው። እግዚአብሔር ከእርሱ ጋር ለዘላለም በፍቅር እንድትኖር አንድያ ልጁን ኢየሱስ ክርስቶስን ለሞት አሳልፎ ሰጥቷል። አሁን እግዚአብሔር ደስ የተሰኘበት ክርስቶስ በእግዚአብሔር ፊት ያንተ ሕይወት ትርጉም ሆኗል። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 እስከ 17። በሕይወቱ ውስጥ ትክክለኛውን አንተነት እንዳልሆነ ስለምታውቀው ማንኛውም ድካም የክርስቶስ ደም ፈሷል። የእግዚአብሔር ዓይን ሕይወት ከሆነው ከክርስቶስ ላይ አንስቶ ወደ አንተ ሥራ ማዞር የሚችል ምንም አይነት ያልተቀጣና ያልተወገደ ኃጢአት የለብህም። በፈሰሰው ክቡሩ የክርስቶስ ደም ታጥበ የኃጢአት ጉድፍ ወይም የፊት መጨማደድ ወይንም አንዳች እንከን የማይገኝብህ ቅድስትና ነውር አልባ ቤተ ክርስቲያን ሆነ ወደ እግዚአብሔር ቀርበሃል። በቅንፍ ኤፌሶን ምዕራፍ 5 ቁጥር 27።
እግዚአብሔር አሁን በዚህ ሰዓት እጅግ እንደተወደደ ልጅ በደስታ ወደ አንተ እየተመለከተ ነው። ንጹሕ ሆነህ ራስን ለክርስቶስ ሚስትነት ብቁ ለማድረግ በጥረት ያደረግከው አንዳች ነገር የለም። የለበስከው የነጻ ልብስ ወይም የጽድቅ ሥራ የተሰጠ ከራሱ ከእግዚአብሔር ዘንድ ነው። ሐዋርያው ስለዚህ እውነት ያየውን ራእይ ሲናገር የበጉ ሰርግ ስለደረሰ የእርሱም ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርም እንስጠው። የሚያንጸባርቅና ንጹሕ ከተልባ እግር የተሠራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሠራው ቀጭን ልብስ የቅዱሳን የጽድቅ ሥራ ነው ይላል በቅንፍ ራእይ ምዕራፍ 19 ከቁጥር 7 እስከ 8። በእግዚአብሔር ፊት ለመቆም ብቁ የምትሆነው በራሱ በእግዚአብሔር ሥራ ብቻ ነው። ለመልበስ የሚገባህ ልብስ ከሙሽራው የሚሰጥህ እንጂ የምትሰፋው ወይም ለመግዛት ዋጋ የምትከፍልበት አይደለም። እግዚአብሔርን ለማስደሰት ማድረግ የሚገባህ በራስህ የምታደርገው ምንም አይነት ሥራ የለም። ምክንያቱም ክርስቶስ መደረግ የሚገባውን ሁሉ ስላንተ አድርጎታል። አሁን እግዚአብሔር ባንተ ያለምንም ሥራ ደስተኛ ስለሆነ የምትኖረው ሕይወት አለ። ይህ ሕይወት የዘላለም ሕይወት ነው። መጽሐፍ ወደ በጉ ሰርግ የተጠሩ ሁሉ ብፁዓን ወይም ጻድቃን እንደሆኑ ይናገራል። ምክንያቱም ወደ በጉ ሰርግ የሚመጣ ሁሉ የነጻ ልብስ ወይም የጽድቅ ማንነት ከራሱ ከጠሪው ተሰጥቶታልና። በቅንፍ ራእይ ምዕራፍ 19 ቁጥር 9። ወደ በጉ ሰርግ የሰርግ ልብስ ሳይለብሱ መምጣት በጥብቅ የተከለከለ ነው። ይህ ኢየሱስ ባስተማረው በሰርጉ ግብዣ ምሳሌ ላይ የሰርጉ አዘጋጅ የሰርግ ልብስ ያለበሰውን ታዳሚ ወዳጅ ሆይ የሰርግ ልብስ ሳትለብስ እንዴት እዚህ ልትገባ ቻልክ እንዳለው ነው። ክልከላው ከሰርጉ ወይም ከመለኮት ኅብረት እስከ መባረር ያደርሳል። በቅንፍ ማቴዎስ ምዕራፍ 22 ቁጥር 12። ይህ ልክ አዳምና ሔዋን ወደ ገነት እንዳይገቡ በሚንበለበል ሰይፍ እንደተከለከሉት ነው። ወደ በጉ ሰርግ ለመምጣት በሰርጉ አዘጋጅ የተሰጠውን ልብስ መልበስ እንጂ የራስን ልብስ ለብሶ ወይም ቅጠል ሰፍቶ መምጣት የተከለከለ ነው። ከእግዚአብሔር ፊት በራስህ ድካም ሸሽተ ቢሆን እንኳን ተመልሰ በድፍረት ፈገግና ቀና ብለህ ፊትን ሳታጨማድድ እንድትቀርብ ደሙ ድፍረት ይሆንልሃል። በቅንፍ ዕብራውያን ምዕራፍ 10 ቁጥር 19። የትኛውም አይነት ክፉ ባህሪህ በእግዚአብሔር ፊት በክርስቶስ ኢየሱስ አማካኝነት ያገኘኸውን የኃጢአት መንጻት ሊያቆሽሸው አይችልም። በዚህ ሰዓት ከኃጢአት የመንጻት እውነታ በዙፋን ክፍል ውስጥ የተፈጸመ እውነታ ነው። በቅንፍ ዕብራውያን ምዕራፍ 1 ቁጥር 4። የኃጢአት ይቅርታ ያለው በክርስቶስ ብቻ ነው። እግዚአብሔር ኃጢአትን ሁሉ መስቀል ላይ ደምስሶታል። እግዚአብሔር የዓለምን ሕዝብ ሁሉ ከራሱ ጋር አስታርቆ ጨርሷል። በቅንፍ ቆላስያስ ምዕራፍ 1 ቁጥር 20። በኃጢአት ውስጥ ልትገኝ ትችላለህ፣ ነገር ግን እግዚአብሔር ኃጢአትን ከፊቱ ስላስወገደው በኃጢአት አትቆጠርም። የተወገደው የአማኞች ኃጢአት አይደለም፣ የዓለም ሁሉ ኃጢአት ነው። በቅንፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 29። አሁን በእግዚአብሔር ፊት ኃጢአተኛ የሆነ ማንም ሰው የለም። እግዚአብሔር ሰውን ሁሉ የሚያየው በክርስቶስ ሥራ ነው። ክርስቶስ በእግዚአብሔር ፊት መታያ የጽድቅ ልብስ ሆኗል። በቅንፍ ገላትያ ምዕራፍ 3 ቁጥር 27። ነቢዩ ኤርምያስ ስለኛ እግዚአብሔር በደላቸውን ይቅር እላለሁ ኃጢአታቸውን መልሼ አላስብም ይላል በማለት እጅግ አስደሳች ትንቢት ተናግሯል። በቅንፍ ኤርምያስ ምዕራፍ 31 ቁጥር 34። እግዚአብሔር እንደተናገረው በኢየሱስ ክርስቶስ ሥራ ኃጢአትን ጠራርጎ ከሐሳቡ ውጪ አድርጎታል። እግዚአብሔር ያስወገደው ኃጢአት ዳግም ማሰብ አይፈልግም። እግዚአብሔር ያስወገደውን ኃጢአት ዳግም ማሰብ አይፈልግም። አሁን ሰውን የሚያውቀው በሕግ በኩል ሳይሆን በአንድያ ልጁ በክርስቶስ በኩል ነው። ይህም ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና ተብሎ እንደተጻፈው ነው። በቅንፍ ገላትያ ምዕራፍ 3 ከቁጥር 26 እስከ 27።
ነገር ግን ሰይጣን አዳምና ሔዋን ላይ ያደረገውን ነገር ያደረገባቸው ሰዎች ብዙ ናቸው። እስካሁን ድረስ ከእግዚአብሔር ጋር ጸበኛ ሰው አለ። በኃጢአተኛ አእምሮ የሚኖር ሰው አለ። ክርስቶስን እንደለበሰ የማያውቅ ሰው አለ። ራሱን በኃጢአቱ እያሰበ የሚኖር ሰው አለ። እንደዚህ አይነት ሰው እስካሁን ድረስ ከሕግ በታች የሚኖር ሰው ነው። በክርስቶስ ያገኙትን ነገር ወደፊት ሕግን በመፈጸም እንደሚያገኙት አሳምኖ አስቀምጧቸዋል። ዲያብሎስ የተወገደን ኃጢአት እያስታወሳቸው እግዚአብሔር እንደማይቀበላቸው ዕለት ዕለት ይነግራቸዋል። እግዚአብሔር ግን በኪዳኑ መሠረት በጸጋው በኩል ሁሉን ተቀብሏል። ሰዎች እግዚአብሔር የሠራውን ሥራ ስላላመኑ እግዚአብሔር ሊተዋቸው አይችልም። መጽሐፍ ታማኝ ሆነን ባንገኝ እርሱ ታማኝ እንደሆነ ይኖራል፣ ራሱን መካድ አይችልምና ይላል በቅንፍ 2 ጢሞቴዎስ ምዕራፍ 2 ቁጥር 13። በማንኛውም ጊዜ ወደ እግዚአብሔር የመቅረብ ሙሉ መብት አላቸው። በቅንፍ ሮሜ ምዕራፍ 3 ቁጥር 3 ከእግዚአብሔር የጸጋ ዙፋን ኃጢአተኛ ተብለህ እንድትባረር የሚያደርግህ ምንም አይነት ኃጢአት የለብህም፣ ወደፊትም አይኖርብህም። የወንጌል እውነታ ዳግመኛ በድካምህ ምክንያት ፍርድ ሊመጣብህ እንደማይችል ያበስራል እንጂ ስህተት የማትሠራ ሰው የመሆንህን ነገር አይናገርም። ወንጌል ዳግመኛ ኃጢአተኛ ልትባል የማትችል አዲስ ፍጥረት መሆንህን ያበስራል በቅንፍ 2 ቆሮንቶስ ምዕራፍ 5 ቁጥር 17። ኃጢአት ውስጥ ስለገባ እግዚአብሔር ጠልቶኛል፣ እየተቆጣኝ ነው ወይም ፍርድ ይጠብቀኛል ብለህ ማሰብ እንድታቆም አበረታታለሁ። ሰዎች ስለ መጽደቅ ሲያወሩ የጸጋውን እውነት ከመቀበል ይልቅ ስህተት የማይሠራ ሰው መሆንን ማመን ይቀላቸዋል። ነገር ግን የወንጌል እውነታ እግዚአብሔር ጻድቅ ነኝ በሚለው ልክ የሆነ ጽድቅን እንዳገኘን ያረጋግጣል። በክርስቶስ ጸድቀሃል ማለት ከዚህ በፊት ኃጢአት ሰርቶ እንደማያውቅ ሰው ንጹሕና ነውር አልባ የሆነ አዲስ ፍጥረት ሆነሃል ማለት ነው። በቅንፍ ኤፌሶን ምዕራፍ 1 ቁጥር 4፣ 2 ቆሮንቶስ ምዕራፍ 5 ከቁጥር 17 እስከ 21። ይህንን ጽድቅ ወደፊት በምታደርጋቸው መልካም ያልሆኑ ነገሮች የሚቀንስ ወይም ጥሩ ነገሮች የሚጨምር አይደለም። ምክንያቱም ከጅማሬው ጽድቁ የተገኘው ባንተ ጥሩ ስላልሆነ፣ ባንተ ጥረት ስላልሆነ ባንተ መልካም ሥራ የሚቀጥል አይሆንም። መልካም ያልሆኑ ነገሮችን አድርገህ ራስን ልታገኝ ትችላለህ። ነገር ግን በዚያን ጊዜም እግዚአብሔር አንተን የሚያይበት እይታ አይቀይረው። እግዚአብሔር ስለ አንተ የሚያስበውን አንተም እንድታስብ እግዚአብሔር መንገዱን ቀላል አድርጎታል። ይህ መንገድ መስቀል ላይ የተሰቀለውን ክርስቶስን ማወቅና ማመን ይባላል። ምንም አይነት የሰው ጥረት ለእግዚአብሔር ፈገግታ ምክንያት አይሆንም። እግዚአብሔርን ደስ ማሰኘት የሚችለው እምነት ብቻ ነው። በመስቀሉ ድል ላይ ያልተመሠረተ ለጽድቅ የሚደረግ ማንኛውም ጥቃቅን ተግባር ትርፉ ኩነኔ ነው። እግዚአብሔር በላከው በልጁ ሥራ ምክንያት በሰው ሁሉ ተደስቷል። አሁን የእግዚአብሔርን ደስታ መካፈል ከፈለግ በልጁ ላንተ የሠራውን ሥራ ማመን አለብህ። መጽሐፍ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል በቅንፍ ገላትያ ምዕራፍ 2 ቁጥር 16።